ሰላም ሰላም ውድ ተከበራችሁ የብልጫ ቲዩብ ቤተሰብ የሆናችሁ እንዴት ናችሁ? እንደምን ናችሁ? እንደምን ቆያችሁ? እኔ ጋር ሁሉ ሰላም። እንግዲህ አዲስ ጀማሪ ነኝ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እንግዲህ የመዳም ቅመሞች በጣም ነው የምወዳችሁ። እንግዲህ አዲስ ጀማሪ ነኝ። እንግዲህ ላይክ ሰብስክራይብ አድርጉ ማለት ነው። እና በተረፈው ያው ዛሬ መጣሁላችሁ እንግዲህ የራሴ የገጠመኝ ነገሮች እና የራሴ ታሪክ ነው ላጫውታችሁ የመጣሁት ማለት ነው። እንግዲህ ያው ዛሬ በዚህ መልክ በዚህ መልክ እኔ ተገጠመኝን ባጫውት ይሄ ነገር ለኔ ትምህርት ይሆነኛል። ነገ ደግሞ ለሁሉም ለወለድኳቸው ልጆች፣ ለጓደኞቼ፣ ለሁሉም ተምሳሌ ይሆናል ብዬ ነው ይሄንን ዛሬ ነገር ገጠመኝን ላወራ የሞከርኩት ማለት ነው። እንግዲህ ያው የገጠመኝ ነገር ከዚህ በፊት የመጣሁት እኔ አረብ ሀገር በ17 ዓመቴ ነው ወደ አረብ ሀገር የመጣሁት ማለት ነው። ከዛ በ17 ዓመቴ ወደ አረብ ሀገር መጥቼ ትምህርት ስማር አልማርም ብዬ ነው ለቅቄ የመጣሁት ማለት ነው። እና የገጠመኝ ነገር እንግዲህ ያው ህይወት ብዙ ፈተና አላት፣ ብዙ ውጣ ውረድ አላት ማለት ነው። ነገር ግን በ17 ዓመቴ 2007 መሰለኝ 2007 እንደዛ አይነት አካባቢ ነው የወጣ ነው። እንግዲህ ሌሎች ጓደኞቼም ነበሩ። በዛኔ በቃ 20 ሺህ ብር 27 ሺህ ብር ትልቅ ብር ነበር ማለት ነው። እንግዲህ ስደት ወጣን። በቃ ያለንበት ሁኔታ ላይ ምናምን በጣም በቃ ከምንም በላይ በጣም የሚያሳዝን ነበር ማለት ነው። ነገር ግን እኔም እህቶቼም ወጣን። እንግዲህ እኔ የመጀመሪያ ታላቅ እህቴ ነው የወጣችው። ከዛ ቀጥሎ እኔ ነኝ። የታላቅ እህቴ ታላቅ እንኳን አልወሰነችም በሰዓቱ ማለት ነው። በቃ ፈራች፣ አልሄድም ምናምን ብላ ማለት ነው። እኔ ግን ካለሁበት አንፃር ትምህርትን መማር አልፈለኩኝም። በቃ እዛም ኢትዮጵያ ላይ መቆየት አልፈለኩኝም። ያኔ እድሜ ራሱ እስከሚጠነክር መቆየት አልፈለኩኝም። ለምንድነው? ነፃነቴ በጣም እየተገፈፍኩኝ ነበር በዛን ሰዓት ማለት ነው። ከወንድሜ ጋር ባለመግባባት በቃ ይሆናል አይደል፣ ከልጆች ጋር ልጫወት እንደፈለኩ ምናምን ልሆን ባይሰጠኝ ማለት ነው። በዛ እኔ የምፈልገው ነፃነቴን ነው። ምናልባት አረብ ሀገር ከሄድኩኝ ነፃነቴን አስከብራለሁ በሚል በቃ ከወንድሜ ለመራቅ ነበር እቅዴ ማለት ነው። እና ወጣን። ከወጣሁኝ በኋላ እንግዲህ ምንም ቋንቋ አላውቅም፣ ምን አላውቅም። በዛ ላይ ደግሞ የሆነ ስልክ ከዚህ በፊት ተጠቅሜ አላውቅም። ኖኪያ ስልክ ራሱ እንዴት ማንሳት አላውቅም፣ እንዴት መደወል አላውቅም። ከዛ ዳይሬክት ሄድኩኝ። ከዛ ከሄድኩኝ በኋላ እነሱ ደግሞ ወንድሜ ምናምን የሆነ ኤጀንሲ ምናምን ተብዬው ነገር ስልክ ቁጥር ራሱ ጽፈው ይስጡኝ እንጂ ኮድ ምናምን ልካም ወደ ኢትዮጵያ ስትደውሉ 0025 ምናምን ብላችሁ የምታስገቡት ቁጥር አላውቅም። ከዛ በጣም በቃ ተሰቃየሁኝ የሌለ ማለት ነው። እንግዲህ ሁሉም ነገር አልፎ እንግዲህ ስጠነክር ምናምን ነገር ቋንቋም ሳቅ ምናምን ሁሌ ያለቅስ ነበር ምናምን ነገር። ከዛ ገባሁኝ ስራ። ከዛ ስራ ስገባ አሮጊት ሴትዮ ነበር የምጠብቀው ማለት ነው። በጣም ሴትዮዋ ትልቅ ነች ምናምን ነገር። እኔ በጣም ትንሽ ነኝ፣ 17 ዓመት ልጅ ነኝ እኔ እድሜ። በዛ ላይ ኬንያዊ ሰራተኛ አለች እና ኬንያዊ ሰራተኛ ትመታኝ ነበር ሁሌ። ሽንት ቤት ገብታ በቃ ትቀጠቅጠኝ ነበር ማለት ነው። እና በዛ ሁሉ ፈተና አልፌ እንግዲህ ዛሬ ይሄንን ዓለም ደርሼ እንትን ብያለሁ ማለት ነው። እንግዲህ ዛሬ ቪዲዮን አላብዛባችሁ። በቀጣይ ደግሞ ታሪኬን እመጣላችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። የመዳም ቅመሞች ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።